ቀጣይ ቪዲዮሽን አርዝሚ ስላላችሁ በዩቲዩብ ሰፋ አድርጌ መጥቻለሁ። ይሄኛው የሪ አካውንት ነው፣ አዲስ አካውንት የዩቲዩብ አካውንት። ይሄኛው ደግሞ የጆ አካውንት ነው። እንግዲህ ስለሱ ሳወራ የምር በጣም ነው ስሜታዊ የምሆነው እና እስቲ ስጦታ ሰጥቼው አላውቅም። ስሰጠውም ለመጀመሪያ ጊዜ ነው የምሰጠውና ሪአክሽኑ ምንድነው የሚመስለው የሚለውን አንድ ላይ የምናይ ይሆናል። ይወዱ ይመስለኛል። ዋጋው ስንት ነው? ጋይስ ሰምታችኋል? ሰላም እንዴት ናችሁ ፋሚሊዎቼ? በቲክቶክ የምታቆኝ አሁን ደግሞ በዩቲዩብ መጥቻለሁ። ያው ቲክቶክ ላይ አጫጭር ነገር ነበር፣ ከ3 ደቂቃ ከ4 ደቂቃ ያላለፈ ቪዲዮ ነበር የምሰራው። አሁን ግን ቀጣይ ቪዲዮሽን አርዝሚ ስላላችሁ በዩቲዩብ ሰፋ አድርጌ መጥቻለሁ። ይሄኛው የሪ አካውንት ነው፣ አዲስ አካውንት የዩቲዩብ አካውንት። ይሄኛው ደግሞ የጆ አካውንት ነው። እንግዲህ እኔን ሰብስክራይብ እያደረጋችሁ ሰፖርት እንድታደርጉኝ ፈልጋለሁ። እንግዲህ ረመዳን ገብቷል፣ እንደሚታወቀው ረመዳን ሊገባ ነው እና እስቲ ረመዳንን አስመልክቶ በጣም ለምወደው ለማከብረው ጓደኛዬ ቢሰበይ ለምለው ሰው ታውቁታላችሁ እናንተም። እስከዛ ገምቱ፣ ስሙን እስከምነግራችሁ ድረስ ስጦታ ልሰጠው አስቤያለሁ። እንግዲህ ስለሱ ሳወራ የምር በጣም ነው ስሜታዊ የምሆነው እና እስቲ ስጦታ ሰጥቼው አላውቅም። ስሰጠውም ለመጀመሪያ ጊዜ ነው የምሰጠውና ሪአክሽኑ ምንድነው የሚመስለው የሚለውን አንድ ላይ የምናይ ይሆናል። እናንተ ደግሞ ሰብስክራይብ እያደረጋችሁኝ ድጋፋችሁ አይለኝ እላለሁ ፋሚሊ። እና እስቲ ስጦታ ምንም ነገር አልገዛውም፣ ገና ሄጄ መገዛ ይሆናል። አንድ ላይ እንገዛለን ስጦታው እስቲ ምን ይሆናል ብላችሁ ገምቱ። ካሜራማኔ ጋር አሁን የምንገኘው መሀል አዳማ አናቷ ላይ ፖስታ ቤት በሚባል ቦታ ነው። እንግዲህ ይህን ቦታ ማንም ያውቀው ሰው አለ ብዬ አላስብም። በጣም ፌመስ የሆነ ቦታ ነው። እዚህ ጋር መጥተው እንግዲህ እንደምታዩት ብዙ ፎቶ ሰዎች ይነሳሉ፣ ከክፍለ ሀገር ድረስ መጥተው እና ጋይስ እናንተም ከፈለጋችሁ ፎቶም ሆነ ቪዲዮ ምንም በዚህ መታችሁ መቀረጽ ትችላላችሁ። ቦታው ፍሪደም ነው፣ እንደፈለጋችሁ መቀረጽ ትችላላችሁ። ማንም መጥቶ የሚረብሻችሁ የለም። እንደምታዩት ነው፣ እዚህ ጋር ብዙ ሰው ነው እየተነሳ ያለው። ዛሬ ደግሞ በጣም ፀሐይ አለ፣ በጣም ፀሐይ ብቻ ነው። ታክሲዎች፣ ባጃጆች፣ መንገዱ እንዳለ ክራውድድ ነው። ብቻ አዳማ ስትወጡ በዚህ አጋጣሚ ጥላ ሳትይዙ ከቤት እንዳትወጡ። በዚህ ሰዓት በጣም ይከብዳል ፀሐዩና በዛ ላይ ደግሞ በቃ ብቻ ሁሉ ነገር በጣም በዚህ ሰዓት በጣም ይጨንቃል። ሙቀትም አለ እና እስቲ ታክሲ ወይም ባጃጅ እየጠበቀን ነው። ከሁለቱ ያገኘውንም ብቻ ተሳፍረን እንሄዳለን ስጦታውን ለማምጣት ማለት ነው። እስካሁን ግን ምንም ላገኝ አልቻልኩም። ታክሲ እንደምታዩት ነው። በቃ ህዝቡ በቃ ጭንቀት ብቻ እንዳለ እና በዚሁ አጋጣሚ እንግዲህ ያው መንገዱን መስፋት አለበት። ባጃጆቹም እንዳለ ሌላ አማራጭ መጠቀም አለብን። በዚህ አይነት ከቀጠለንማ በቃ ብቻ በጣም ከባድ ነው። እስቲ ብቻ አንድ ላይ ነው መጀመሪያ እስቲ ከዚህ የሆነ ነገር ልገዛ አስቤለታለሁ። ተከተሉ። አይናዎች ነው የሚሆኑባቸው። በነገራችን ላይ ሁሉንም ገዝቼ ደግሞ አልችልም። ይወዱ ይመስለኛል። ዋጋው ስንት ነው? ጋይስ ሰምታችኋል? እኔ ራሱ ብሸጥ አወጣለሁ እንዴ? መልቀንስልኝ በዘመን ሌላ ነገር ገና ገዛለሁ። ባይዘ
ጋይስ በጣም ደክሞኛል የምር ፀሐይ መሰለች እና እስቲ አሁን ይሄን ገዝተናል። አሁን ደግሞ እስቲ እዚህ ገብተን አንዳንድ ነገር አይተን የሆነ ነገር እንግዛለት። እስቲ ተከታተሉኝ፣ ደክሞኛል በጣም። እና ሁሉንም እንዳለ ገዛለታለሁ ወይን ካልሆነ አይ ነገር ምንድነው ቁራና ምን እንዳገኘው ተመልከት። ቁራን በጣም ነው የሚያምረው። ይሄ ከለር አማራጭ አለ። የት ይሻላል? እኔ እንግዲህ ኢማሙ ለመክፈት ነበር የመጣው። በዛው ቁርአንም ማግኘት በጣም ነው ደስ የሚለው። ብቻ እኔ እንጃ አላውቅም። ደርሼ እስከምሰጥ ድረስ በጣም ጓጉቻለሁ የምረጋይፍና አሁን ፋይናሊ አሁን እያጠናቀቅኩኝ ነው። ስጦታዎችን ገዝቼ ምናምን ነገር ትንሽ ነው የቀረው ስለሆነ ኢማሙ ገዝቻለሁ። አሁን የቀረው አንድ ነገር ብቻ ነው። እሱም ምን ነበር? ኮኪስ አጅጃለሁ። እሱም ብቻ መቀበል ነው። ሌላውን ገዝቻለሁ ማለት ነው። እንግዲህ ጋይስ አንድ ላይ ምናይ ይሆናል። ካሜራማኔ ጋር ወደ ገንደ ሀራ ልንሄድ ነው። ባጃጅ እየጠበቀን ነው። እንግዲህ ሚንዶር የሚመጣ ከሆነ በዛ ላይ ደግሞ ፀሐዩ ጋይዝ በጣም ፀሐይ አለ የምር። በዛ ሲጀመር ጃንጥላ መያዝ ነበረብኝ። እኛ ራሱ ጥፋት አለብን። እንደምታዩት ሲናሱ በጣም ደካክሞታል እና ለጓደኛው ደውልንለት ነው ይዘውና ምን ነው ሰፈር ይደም ማለት ነው ገና እና እስቲ በዛ ላይ ደግሞ ሚንዶር ራሱ አልመጣ ብሏል። ገንዳራ ቦታው ላይ ደርሰናል። ሰርፕራይዝ ማድረግ የፈለኩት እዚሁ ሁሌም ቪዲዮ የምንሰራበት ዲያስፖራ ነው። እዚሁ ለጓደኛው ደውዬለት እዚሁ ይዘውና አለዋለሁ ማለት ነው። በዛ ላይ በጣም ደክሞኛል። ካሜራማኔም በጣም ደክሞታል፣ ርቦኛልም። ብቻ አሁን መጨረሻው ላይ ደርሰናል። እስቲ ምን እንደሚፈጠር አንድ ላይ ምናይ ይሆናል። እስቲ ለጓደኛው አሁን ልደውልለትና ምን እንደሚል እንስማው። ፀሐዩ ደግሞ ጋይስ በጣም ፀሐይ አለ፣ በጣም ይደክማል። እና ዩቲዩብን ሰብስክራይብ ማድረግ እንዳረሱ ፕሊዝ ጋይስ አበረታቱኝ። ሰብስክራይብ እያደረጋችሁ ከጎኔ ሁኑ፣ ድጋፋችሁ አይለየኝ እላለሁ። እየጠራ ነው እንግዲህ። ሰላም አለይኩም ብሮ። ወአለይኩም። እንዴት ነህ? ደህና ነህ? አለን። ማን ነው? አለን። የት ሆነክ ነው? ወደ ሰፈር ነኝ። ኦኬ፣ እዛው ገንዳሃራ። ኦኬ፣ እንትን ጆን እዚህ ዲያስፖራ ይዘው እንድትመጣ ፈልጌ ነበረ። ምን አለ? አይ ምንም የለም። እዚህ የሆነ እንዲሁ ይዘው እንድትመጣ ነው። ዝም ብለህ ቪዲዮ ምናምን እንቀረጽ ምናምን ብለው ይዘውና። ኦኬ፣ ስለዚህ ደውለትና ይሁንታ። አዎ፣ ሰፈር ከሆንክ ደውለትና ማለት ነው። ይዘውና እዚሁ ዲያስፖራ ነኝ እኔ። እዚሁ ዲያስፖራ እየጠበቅኳችሁ ነው። እሺ፣ እንዲሁ ቶሎ በል እንዳትቆዩ። ውስጥ ገብቼ እጠብቃችኋለሁ። እሺ፣ በር ላይ ነኝ። እንግዲህ ጋይስ ደውዬለታለሁ። አሁን እንግዲህ ይዘት ይመጣል። እዚሁ ሰፈር ነኝ ስላለ አንድ ቦታ ናቸው፣ ችግር የለውም። ስለዚህ አይቆዩም ማለት ነው። ብዙም እዚሁ ሰፈር ስለሆኑ ቶሎ ነው የሚመጡት። እኛ እስከዛ ወደ ውስጥ ገብተን እንጠብቅ። ካሜራማንም የምር በጣም እየደከመው ነው። ኮንፊሱን ደግሞ እሱ ይዞታል እና አንድ ላይ እንግባና ካሜራማን ና እንጂ ሲገባ እንዳያየው ማለት ነው። ኖርማል አሁን ለምን ይፈልግሽ ካለ አንዲ ፈልግ ነው ማውቀ አይቀርም። በዚህ ቀጥሪውን ስለማለት መጥቷል።
ፕራንክ ነው በጾም እናስለፋችሁ ብለን ነው። ኖርማል ነው። ጾመኛ ነሽ? አባቴ ኖ ጾም ነው መነካካት አይቻልም። አይ ችግር የለውም። እንዴት ናችሁ? አይ ትንሽ ቪዲዮ ልሰዳችሁ። ቆይ ደክሟችሁ አይመጣችሁ? ማማከራችሁ ነገር አለ። ምንድነው? ፍራንክ ነው። ምንድነው? ፍራንክ አይደለም። ለምን ፍራንክ ማረጋ? እዚህ እኮ 20 ብር ከብለን የገባን ነው እኮ እኛ ሳር ለምን ኧረ ቆይ ትንሽ ቪዲዮ ልሰዳችሁ። ያው ረመዳን ነው አምሮም ጋይስ እንደዚህ ሙስሊም እንደሆነች አላወቃችሁም? ሰለመች እኮ ኧረ ወይ ትንሽ ብቻ ማሂር ልምምድ ላይ ነኝ። እንደዛ እኮ ነው በደንብ ቀርበና አለቀዋል። እሺ የኔ ዩቲዩብ ላይ እንለቀዋለን። ከዚህ ከፊልም ትንሻል ማለት ነው። ገብቶኛል። እኔ ሲጀመር ማማከራችሁ ነገር አለ፣ ግን በጣም እኔ እንጃ አላውቅም። አሪፍ ዜና አይደለም የምነግራችሁ። ጓደኞቻችን አይደሉ እንዴ? ምን እያደረጋችሁ ነው? ወላሂ ፍራንክ ነው። ምን አልክ ቶፋ? ስክሪፕት አስተካክለው ምንድነው? እሺ እንግዲህ ዜናውን እንንገረው አይደለ ጋይስ? እኔ ጨነቀኝ ነው ላይ ካሜራ ሊበል አንድ አይ በቃ አሁን ወደ ጉዳያችን እንግባና ምንድነው ጉዳያችን? ንገሩና ሰርፕራይዝ አድርጉኝ እንጂ ምንድነው? እሺ እንግዲህ ዛሬ ልነሳ አይደል? ዛሬ ረመዳን አራተኛ ቀኑ ነው። ማሻአላህ አራተኛ ቀኑ ስለሆነ ረመዳንን አስመልክቶ ቆይ ለውጥ ምንድነው? እኔ አልገባኝም። አይደለም ወላሂ እስኮ ይቀርብ ቪዲዮ ለዩቲዩብ ቪዲዮ እየሰራው ነው። በደህና እንደዛ ጋይስ፣ እኔ ድንገት ነው የመጣሁት። ያው ቪዲዮ እየሰራን ነው። ቁጭ በል አካውንት ከፍቻለሁ። ዩቲዩብ መክፈቴ ልነግራችሁ ነው። ማቀፍ አይቻልም። ዩቲዩብን እንድመረቅ ነው እዚህ የመጣችሁት። ሰው ይሄን ልነግራችሁ እና በስልክ ተናገሪም እንዴ? እንዴ ይሄ የሚያክል ዜና እንዴ ነው በስልክ የምናገረው? እና ጋይስ እንግዲህ አሁን ወደ ቁም ነገሩ እንግባ። እስካሁን አላምጠናል ምናምን አላምጠናል። አቦኔ ኮፍያ አያምርብኝም ሲጀመር እንካ እና በስርዓት ብትቀመጥልኝ ደስ ይለኛል። እዚህ ቁጭ በሉ። ለምን ምንም አልሆነም። ቁጭ በሉ። እንግዲህ ዛሬ ላንተ የሆነ ነገር አስቤያለሁ። አስቤ ልሰጥ ነው። ተረጋጋ እንዴ! ዝም ብሎ ይሰጣል እንዴ? እና አላቅም ብቻ በጣም በሲሪየስ እያወራን ነው። አራት ቁም ችግር የለም።
ችግር የለውም። የተቀረጸ ነው አይደል? ጠቃዋላ ወደ ከከል ቅረጽ ነው ያለው። እሺ ዩቲዩብን እንደሚታወቀው ዩቲዩብን ከፍቻለሁ። ዩቲዩብንም መክፈቴን አልነገርኩም ስለሆነ ዩቲዩብንም በዛው እንድትመርቅልኝ ነውና በዛ ላይ ደግሞ ያው ቢስሚላህ እንደ ትልቅ ሰው ልምከርልሽ ልመርቅልሽ አላ ዩቲዩብሽን ያው ዩቲዩብ ላይ ሰሪ ጊዜ ከሁሉም ጋር ነው የምትወዳደሪው። አሾ ስፒድ አለ፣ ሚስተር ቢስት አለ፣ ብዙ ሰው ነው አለው። እንግዲህ ያው ተስፋ አደርጋለሁ ግን ይሄን ነገር ማማከር ነበረብሽ መጀመሪያ ዩቲዩብ ምናምን እንደምትሰሪ። ግን ዋናው መጀመርሽ ነው። በጣም ጠንካራ ነሽ። ይሄ እሱ ነው ግን ይገባሻል። አመሰግናለሁ በጣም ግን ለሱ ነው የሚገባው። እሱ ስለሆነ ጸጉሩ መታየት የለበትም። መላጣት ወንድሜ ነው እና ረጅም ነው። ለዛ ነው የማይቆመው። ረመዳንም ገብቷል። እንግዲህ ያው ረመዳንንም ማስመልክቶ የሆነ ነገር ሊሰጥ ስላሰብኩኝ ነው ያው እዚህ ድረስ ያለፈውክና ከዚህ በፊት እንደዚህ አድርጌ አላውቅም። የመጀመሪያ ነው። ግን ያው ላንተ ትልቅ ነገር አድርጊ ሳይሆን እንደዚህ ካልከማ ላለክስ ራሱ ይችላል እና ዲዮሬስ ትንሽ ነገር ላንተ ለሰጥና ያስበያለውና እንግዲህ ካየው በኋላ ያው ብዙ ነገር ትልቅ ነገር ሆኖ አይደለም ይሄን ያህል ትንሽ ነው። ብቻ ያው ዋናው ማሰብ አይደለ ጋይስ? ዋና ትንሽ ለምን ከረሜላ አትሆንም? ያው ጊፍት ነው። ጊፍት ነው ስለሆነ ሰው ቴምር ነው የሚሆነው ማለት ዋናው ማሰብ ነው። ችግር የለውም እና ለሰጥ አስበያለሁ። እሺ አይነን ጨፍን ኖ አይደለም። ቆይ እንዴ ነው ጨፈነው? ኖ እሺ ና እኔ ማን ነው? ና ዝም ብለህ ማን ነው? ቀይ አንቺ ይዘሽ ነይና አከበሽ ነይ። ኖ አይደለም ና ተራመድ። ጾም እንዲያታጂ ልክ ነሽ። እንደዚህ አብረን መተኩ ነው ግን እሺ ጨፍን። አንድ ብታሳየው ዋው ችግር የለውም። በቃ መቀመጥ የለብህም። ያው ስጦታ ላስመጡ ምን ማለት ነው? እሺ ጨፍነው እንዴ አቦ ጨፍነው። ይዞኛል። አይ አንድ ካየው እስቲ ወላሂ በል አላሳየውም በል በቃ እሺ ና አንድ አሳየው ነው ዋው ወላሂ ያለው እሺ ና እሺ ና ወደዚህ አንጣው እንዴ አይ የመኪና ቁልፍ ነው የምፈልገው። ብዙ ጊዜ ቪዲዮ ማየው እንደዚህ ተይዞ መኪና ምናምን ነው። ቁም ልቀቀው ሰርፕራይዝ አሚን ያምራል አይደል? አምሮበታል። እኔ እንደዚህ አልጠበቅኩም ነበር። እንደው እኔ ያው እንደምን አላውቅም ወላሂ። አንድ ነገር ደግሞ በአንድ ያደነግጡ ያው በጊዜ ደስ ነው ስለሆነ አስፋራጋለሁ። ይሄድ መስል ያው ለይድ ስጦታ ምን አንተ ደስ አላለህ? ወላሂ ማሻአላ በጣም አምሮበታል። እኔ እንደውም እንደዚህ አልጠበቅኩም ማለት ዝም ብዬ ነበር የገዛሁት እንዲሁ በቃ ከወደደው የሚወደደው ካልወደደው የማይወደደው ብዬ ማለት አለ አይደል? እኔ ራስ ወደችው እንዴት ነኝ ግን ምርጫ ላይ እንዴት ነኝ ጋይስ? ጎበዝ ነኝ አይደል አባ? ምርጫ ላይ በጣም ወራሽ ናቸው። መጀመሪያ የድርኩት ነገር ያው ቁርአኑ በጣም ወላሂ አዲ መጀመሪያ እንደዚህ ቁርአን አይቸለቅም። መጀመሪያ ከዛም ማለት ነው አይቸለቅም እንደዚህ ቁርአን ምናምን ነገር በጣም ነው የሚያምረው። ማንሱር የለውም እንጂ ማንሱር ካለ እኔ ነሽ ዋናው መውደድህ ነው። ወላሂ ምን እንደምላላቅም መጀመሪያ ያው ለሁላችሁም እንኳን ለረመዳን ደረሳችሁ። ሲቀጥል ደግሞ አንቺንም ወላሂ ያው የመጀመሪያ አፍጥር ነው። እሺ ነው አይደለ? አረ እንዴ ዩቲዩብ ታበረከልኝ ነው የምትሄደው? ቆይ ሃይ አላህ ይስጥሽ። በጣም ደስተኛ ነኝ። ማሄር አንተን አመሰግናለሁ። ክበርልኝ። ዩቲዩብን በስራት መረቀልኝ ነው በቃ ዩቲዩብሽ ይኸውልሽ ሰብስክራይብ እንዲያደርጉሽ። እሺ ወላሂ ያው ዩቲዩብሽ ማለት ዩቲዩብ ነው ነገራችን ላይ ላይክ እነዚህ ነገሮች እኔ ባላቅም ካሁን በኋላ የሚደረገውን ነገር ማወቅ አለብኝ ተስፋ አደርጋለሁ። ምክንያቱም ከኔ መጠበቅ ያለብሽ ምንም ነገር አንድ ነገር ስታደርጊ አማክረሽኛል። ምክንያቱም ለኔ አይደል እንዴ እኔ ፍራንክ ደግሞ ታውቂያለሽ ወላሂ እኔ አልደነግጥም። ምንም ፍርሃትም ምንም የለብኝም። እኔ ወብደፉብኝ ሸውዳችኋለሁ። አራሱ ነካኝም ስለሆነ ምንም ነገር ያቀየርምና ዩቲዩብሽን እንሰራለን። በጣም ነው የምንሰራው። ከዚህ በኋላ ደግሞ በዚህኛው አካውንት ጠብቁኝ።
ይሄም የኔ አካውንት የኔ ነው። የኔ ማለት ደግሞ ያ ኮፊ ጋር ነው የምንሰራበት የኔ አካውንትም ቲክቶክም አለን። ያው በሁለቱም ቦታ ተከታተሉ እንላችኋለሁ። ይሄ ቪዲዮ ደግሞ የመጀመሪያ ቪዲዮ ነው ቢሆነው በኦፊል ላይ ሰብስክራይብ ያደረጋችሁ ሼር ያደረጋችሁ ዩቲዩበሮችም ካላችሁ ኮሚኒቲ ላይ ሰፖርት አድርጓት። እሷ ነው ሌላ ምን ያልሻለው? አላህ እድሜና ጤና ይስጥሽ። አሚን። ሰብሽ ብላንቺ አሚን። ያሰብሽው ሁሉ ይሳካ። አሚን። የቀረበው በላ ይራቅ። አሚን። የራቀው በረከት ይቅረብ። አሚን። ያው ስጦታ ያርግሽ በቃ። አሚን። አንተም እንግዲህ መርቀኛ መርቃት። ያው እኛም እንግዲህ ሰብስክራይብ እናደርጋለን። በጣም ደስ ብሎኛል ዩቲዩብ በመጀመርሽ እና ያው ቲክቶክ ላይ ነበረ እና በደንብ እናቅሽ። አሁን ደግሞ ዩቲዩብ ላይ መተሻል። ሁሉም ሰብስክራይብ እንደሚያደርጉሽ ተስፋ አድርጋለሁ እና ያው ስጦታሽ ያንቺ ምርጫሽ በጣም ወድጄዋለሁ። እኔም ያው ለጓደኛዬ ምርጥ የረመዳን ስጦታ ለኔ እንዳትል ብቻ እኛም እንጠብቃለን። ግን ያው ይበቃል። የምር በጣም ደስ የሚለው መጨመሩበት ነገር አይደል? ያው ስጦታ ሰርፕራይዝ ማድረግ ከሴቶች ነው ማምሮ ነገራችን ላይ ሴት ብትሆን ወላሂ አሁን በቃ ላይክ ወንድ ደግሞ በቃ ይወስዳል። አለቀ በቃ ሌላ አዲስ ነገር የለውም። ይሄኛው ላይክ ሁሉም ነገር ነው ወዳችኋለሁ። እቺ ደግሞ እኔ የምወደው ነገር ወላሂ ታውቃለች። ላይክ ምን ላይክ እንደማስፈልገኝ ታውቃለች። ምክንያቱም አብረን ነው ከአመት ላይ ሰራነው እና ያው ይሄን ዩቲዩብ ደግሞ ሰብስክራይብ ያደረጋችሁ ያው መደረግም አለበት። ላይክ ይሄ እርዳታ አይደለም ጋይስ፣ የምታስቡ ነገር ሰብስክራይብ ማድረግ ማለት የሆነ በዛ ላይ ትምህርታዊ ነገር ትወስዳላችሁ፣ አዲስ ነገር ታያላችሁ፣ ጤናማ ነገር ነው የምታዩት። የሆነ ላይክ ለሰብስክራይብ ደግሞ ለኮሜንት ለገንዘብ ተብሎ መጥፎ ነገር የምትሰራ ልጅ አይደለችም። ላይክ ለማህበረሰቡና ለሁሉም ተስማሚ ነገር ነው የምትሰራው። እሷንን ሰብስክራይብ ማድረግ ማለት መጥፎ ነገር ከማለት እዚህ ጋር ጥሩ ነገር እያያችሁ ሰዓታችሁን የምታሳልፉ ይሻላል። የቀረውን ሰዓት ያው ረመዳኑን 30 ቀን ነው፣ 4 ቀኑን እየበላን ነው። የቀረው ትንሽ ቀን ነውና በቀረው ቀን እንጠቀም። ለሁሉም ማድረግ ለራስ ነውና በጣም ነው የማመሰግንሽ። ክበሪልኝ። አሚን አሚን። እንግዲህ ጋይስ ዩቲዩብን ሰብስክራይብ አድርጉ። የሱንም ዩቲዩብ እንግዲህ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ደግሞ በዛ ላይ አዲስ ጀማሪ ስለሆንኩኝ ድጋፋችሁ ያስፈልገኛል። በጣም ማለት ነው። ከጎን የሆናችሁ ሰፖርት እንድታደርጉኝ እፈልጋለሁ በምችሉት አቅም። እንግዲህ ከእናንተ ጋር ብዙ ነገር ጠብቃለሁ ጋይስ። ብዙ ነገር እንሰራለን። ይሄ ገና ጅማሬ ነው ስለሆነ ወደፊት ገና ብዙ እንሰራለን እንጠብቃለን እያስባለሁ። ለነበረን ቆይታ በጣም ነው ማመሰግነው። እስከዚህ ሰዓት ድረስ ከኔ ጋር ስለነበራችሁ የነበራችሁትም እስከዚህ ሰዓት ከኔ ጋር የቆያችሁትም ያልቆያችሁትም በጣም ነው ማመሰግነው። የምር በጣም ነው ማመሰግነው እና ድጋፋችሁ አይለይ። በቀጣይ ደግሞ በሌላ እንገናኝ ይሆናል። በሌላ ስራ ኖ ስጦታ አይደለም። ሰዎች እሺ በአንድ 10,000 ምዝገቢ ሆነ ምን ታደርግልኛለሽ? ቃል ግቢ ከዛ በኋላ ነው ያስገባሽ። የኔን ፍሎ ወይ ደግሞ የኔን አካውንት ዋን ፊልዋል ቀይርልሻለሁ። በአንድ 10,000 ምገባ ከሆነ ኦ ማይ ጋሽ እኔ አላውቅም። የምር እንዴ እሱ ምን ታደርግልኛለሽ? የምታደርጊውን ነገር ቃል ግቢ ነው። ከዛ በኋላ የኔን አካውንት ምን ቀይርልሻለሁ። 17,000 ምናምን እየገባው ነው ሰጥሻለሁ። ምን ሰጥኛለሽ? የምርህን እና ወራሏል ማለት የአንድ ሳምንት ጊዜ ሰንደሰና በአንድ ሳምንት ሰሰርሽ ከገባሽ ምን ታደርጊያለሽ? በነገራችን ትገባለች። ምክንያቱም 300 ምናምን ተከታያለች ቲክቶክ ላይ ጥሬ ማለት ነው። ጥሬ ማለት ገና በቅርብ 500 ምናምን የመጣው ሰው ማለት ነው። የኔ ማለት ወደ 500 ምናምን እየገባ ነው። 10,000 ማለት በጣም ኢዚ ነገር ነው። ገባሽ? ዋና ስራሽ ነው። ጤናማው ነገር ስሪ። የቀረውን ደግሞ ፈጣሪ በቀጣይ ማረግልህ አፍጢር አስፈጥራለሁ ከጓደኞቹ ጋር ቃል እገባለሁ ጋይስ። የምር ይሄ ቪዲዮ በዚህ አንድ ሳምንት ውስጥ 10,000 የምትገባ ከሆነ እሷ ለረመዳን አስንሶ 5 ሰው ነው የምታስፈጥረው ከኔ ጋር 5 ሰው። ቀጣይ ደግሞ ማሂርም ዝም ብሎ አይቀርጸንም ይፈጠራል ማለት ነው። ሁላችሁም የምር ቃሌ ነው። ይሄ ቃሌ ታስፈጥረኝ ከሆነ እንትን አንፎሎ ያረጋች አረ አንፎሎ ያረጉም ቀጣይ ጠብቀን እናፈጥራለን። አረ ቃሌ ነው የምር አስፈጥረዋለሁ። በቀጣይ ቪዲዮ እንደፈለኩት ማለት በጣም ቪው ከኖረው ከታይ እንዴ ትልቅ ነገር ይመጣል እንዴ ገና በዚህ እና በድጋሚ ጋይስ ሰብስክራይብ አድርጉ እባካችሁ። እሺ አዲስ ጀማሪ እናመሰግናለን። ቀጣይ ደግሞ በአዲስ ቪዲዮሽ ዩፊን በዚሁ አካውንት ላይ ጠብቁት። በእኔ አካውንት ላይ ሼር አደርገዋለሁ ይሄን ቪዲዮ። ሰብስክራይብ ያደርጋችሁ ሰፖርት አድርጓት። ጥሩ ነገር ለራስ ነው የምታደርጉት ነገር ለሰው ሰብስክራይብ ማድረግ ደግሞ ጥሩ ነገር ማድረግ ነው። ምክንያቱም ጤናማ ነገር ነው የምታገኙት። መልካም ጊዜ። ለቀጣይ ቪዲዮ እንገናኛለን። ባይ